በእርግጠኝነት ይህንን ቪዲዮ ካያችሁ በኋላ ስለ ናፍጣ ሞተር ምንነት ሙሉ መረጃ 100% ይኖራችኋል። ስለዚህ የናፍጣ ሞተር ምንድነው፣ እንዴት ይሰራል የሚለውን በዛሬው ቪዲዮ ነግራችኋለሁ። ይህን ቪዲዮ ይጠቅማል ብላችሁ ለምታስቡት ሼር አድርጉ። የናፍጣ ሞተር በናፍጣ የሚሰራ ለመቀጣጠል እመቃን ወይም ኮምፕሬሽንን የሚጠቀም ሞተር ነው። ይህ ሞተር በዲዝል ዑደት መሰረት ይሰራል። በዚህ ሞተር ናፍጣን ወደ ሲሊንደር ለመርጨት ነዳጅ መርጫ ወይም ፊውል ኢንጀክተር ይጠቀማል። በናፍጣ ሞተር አየርና ነዳጅ አይደበላለቁም። ሁለቱም ወደ ሲሊንደር የሚገቡት ተለያይተው ነው። የናፍጣ ሞተር ቃጠሎ ለመፍጠር ካንዴላን ወይም ስፓርክ ፕለግን አይጠቀምም። ከዚያ ይልቅ የታመቀው የአየሩ ሙቀት በከፍተኛ ግፊት በነዳጅ መርጫው አማካኝነት የሚረጨውን ናፍጣ ለማቃጠል ይረዳል። ከናፍጣ ሞተር የሚገኘው ኃይል ከቤንዚን ሞተር ከሚገኘው አንጻር በጣም ከፍተኛ ነው። የናፍጣ ሞተር እንዴት ይሰራል? የናፍጣ ሞተር ልክ እንደ ቤንዚን ሞተር 4 ምቶች አሉት። እነርሱም ኢንቴክ፣ ኮምፕሬሽን፣ ፓወር እና ኤግዞስት ናቸው። ኢንቴክ በመጀመሪያ አየር ብቻውን በአስገቢ ቫልቮች አማካኝነት ወደ ሲሊንደሮች ይገባል። ይህ ሂደት ማስገባት ወይም ሳክሽን ይባላል። በዚህ ጊዜ ፒስተን ወደታች ይወርዳል፣ እንዲሁም አስገቢ ቫልቮች ይከፈታሉ። አስወጭ ቫልቮች ደግሞ እንደተዘጉ ይቆያሉ። በመቀጠል አየር ወደ ሲሊንደር ውስጥ ከገባ በኋላ ሁለቱም ቫልቮች እንደተዘጉ ይቆዩና ፒስተኑ ወደ ላይ በመነሳት አየሩን በከፍተኛ ግፊት በማመቅ የአየሩን ሙቀት ይጨምራል። ይህ ሂደት የማመቅ ወይም ኮምፕሬሽን ሂደት ይባላል። በዚህ ጊዜ አስገቢውም አስወጭውን ቫልቭ እንደተዘጉ ይቆያሉ። የማመቅ ወይም ኮምፕሬሽን ሂደቱን መጨረሻ ሲደርስም የነዳጅ መርጫው ወይም ፊውል ኢንጀክተሩ ናፍጣውን በእንፋሎት መልክ ወደ ሲሊንደር ይረጭና በታመቀው አየር አማካኝነት ቃጠሎ ይፈጠራል። ይህ ሂደት ኃይል ወይም ፓወር ይባላል። በዚህ ጊዜ በቃጠሎ ምክንያት የሚፈጠረውን ፍንዳታ በከፍተኛ ፍጥነት ፒስተኑ ወደ ታች ይገፋዋል። አስገቢና አስወጪ ቫልቮችም በድጋሚ እንደተዘጉ ይቆያሉ። የተፈጠረው ኃይልም ክራንክሻፍቱ በከፍተኛ ፍጥነት በማሽከርከር ወደ መኪና ክፍሎች ይተላለፋል። በስተመጨረሻም ፒስተን ወደ ላይ ይነሳና የተቃጠለው ጋዝ በአስወጪ ቫልቭ በኩል ይወጣል። ይህ ሂደት ማስወጣት ወይም ኤግዞስት ይባላል። በዚህ ጊዜ አስወጪ ቫልቭ ሲከፈት፣ አስገቢ ቫልቭ ግን እንደተዘጋ ይቆያል። የናፍጣ ሞተርም በእያንዳንዱ ሲሊንደሮች ውስጥ እነዚህን 4 ምቶች በመደጋገም መኪናው ኃይል እንዲያገኝ ያደርጋል። እዚህ ጋር ልብ ማለት ያለብን ነገር ኃይልን የሚፈጥረው በኃይል ምት ወይም በፓወር ስትሮክ ጊዜ ብቻ ነው። ሌሎች ምቶች የሚሰሩት ወይም ኃይል የሚያገኙት ደግሞ ከሞተሪኖ ወይም ስታርተር ሞተር አማካኝነት በቮላኖ ወይም ፍላዩል ላይ የተከማቸውን ኃይል በመጠቀም ነው። ለዛሬ ስለ ናፍጣ ሞተር የያዝነው መረጃ ይህን ይመስል ነበር። በሌላ ርዕስ እስከምንገናኝ እስከዛው ድረስ ላይክ፣ ሼር፣ ፎሎ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ በያላችሁበት።